ክፍልፋዮችና አስርዮሽን እንዴት በቀላሉ መደመር እንዳለብን በዚህ ቪዲዮ ያሳያችኋል። እዚህ ጋር የተሰጠን ምንድነው? 1/5 ሲደመር 0.5 ነው አይደለ? ምንድነው ማድረግ ያለብን? መጀመሪያ ክፍልፋዩ ወደ አስርዮሽ መቀየር ነው የሚቀለው። ሁለቱም ባንዴ ለማግኘት ይቀላል ማለት ነው። ምን እናደርጋለን? 1 ሲካፈል ለ5 ማለት ነው። 1 ደግሞ ለ5 አይችልም። ስለዚህ 0 እዚህ ጋር 0 እንሰጣለን። 10 ሲካፈል ለ5 ያው 5 ሲደመር 5 ነው አይደል? 10 ሁለት ጊዜ ማለት ነው። 0.2 ነው። ከዚህ በኋላ ነገሩ ቀላል። ምን እናደርጋለን? 0.5 ሲደመር 0.2 ማለት ነው። 5 ሲደመር 2 7፣ 0 ሲደመር 0 አጠቃላይ 0.7 ይሆናል። ስለዚህ አሁን መልሳችን በአስርዮሽ ከሆነ 0.7 ነው ማለት ነው። መልሳችን በክፍልፋይ ከሆነ ደግሞ 7/10 ማለት ነው። እየሰርችላችኋለሁ። ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። እንዲሰራላችሁ የምትፈልጉት ኮርስ ካለ ደግሞ ኮሜንት ላይ አሳውቁኝ። መልካም ቀን።